አይቶ ላይክ ሰብስክራይብ አድርጎ ወደ ተግባር መግባት ነው ማለት ነው። ሶ እንደምታዩት ዶሮ እርባታ በጣም ቀላል ነው። ብዙም እንትን የሚጨርስ ነገር አይደለም። ብዙም ብር የሚጨርስ ነገር አይደለም። በቀላሉ መጀመር የምችሉት ነው ማለት ነው። ስለዚህ እንዴት ነው የምንሰራው የሚለውን አሳያችሁ ማለት ነው። ከቪዲዮ መጨረሻ ድረስ እንድትከታተሉኝ እጋብዛለሁ። እንግዲህ የቢዝነስ ፕላን ተዘጋጅ ማለት ነው። ያ ጊዜ ሰዓት የሚጨርስ ነገር ነው። በደንብ ተከታተሉት። ቴብል ኮንቴንቶች አሉት እንደምታዩት። ቴብል ኮንቴንት አለ። የመጀመሪያ 9 ነጥቦች አሉት። እነዚህ በደንብ ማየት ነው ማለት ነው። አንደኛ የመጀመሪያ እርባታ ቢዝነስ ፕላን አለ። ቢዝነስ አጠቃላይ መግለጫዎች አሉት። ምን ይዘቱ ማለት ነው። የገበያ ትንተና አለው። ምን አይነት ገበያ ላይ ምን የሚወጡ ማለት ነው። ምርትና አይነቶች፣ የምርት አይነቶች ምን ምን ናቸው ማለት ነው። ለምሳሌ አሁን እንቁላልም ሊሆን ይችላል፣ የስጋን ዶሮም ሊሆን ይችላል። የእርባታ አስፈላጊነቶች ለምን ያስፈልጋሉ ምናምን የሚለውን የወጥ አስፈላጊነቶችን እናያለን ማለት ነው። የመጀመሪያ ወጪያቸውን ለመቶ ዶሮዎች ምን ያህል ያስፈልጋል የሚለውን እናያለን ማለት ነው። አሳያችኋለሁ። የገቢ ግምት ገቢ በምን ያህል ያስገኛሉ የሚለውን እናያለን ማለት ነው። የአስተዳደር እቅድ ይኖራል እዛ አደጋ ግምት ውስጥ ወይም ሪስክ የሚባለው ማለት ነው። መጨረሻ ውጤቱን እናያለን ማለት ነው። ዶሮ እርባታ ወደ መጀመሪያው ስንገባ የዶሮ እርባታ ምንድነው? አጠቃላይ መግለጫውን ስናይ ቢዝነስ አይነት የዶሮ እርባታ እንቁላል ወይም ስጋ ሊሆን ይችላል ማለት ነው። ቢዝነስ አይነት የዶሮ እርባታ እንቁላል ወይም ደግሞ ስጋ ሊሆን ይችላል ማለት ነው። ዓላማው ገቢ ማመንጨት ነው። ዓላማው ምንድነው? ገቢ ማመንጨት እና ገበያ ከፍ አድርጎ ማሟላት ነው ማለት ነው። ቦታ የተለያየ ቦታ ልትመርጡ ትችላላችሁ። እናንተ በከተማ ወይም በገጠር አካባቢ ልትመርጡ ትችላላችሁ ማለት ነው። የመጀመሪያ መጠን ከ100 እስከ 500 ዶሮዎችን ማግዛት ትችላላችሁ ማለት ነው። የገበያ ሁኔታ ስታዩ ገበያው የማን መሸጥ ትችላላችሁ የሚለውን ስታዩ የማን መሸጥ ትችላላችሁ። እናንተ ከፈለጋችሁ እንቁላልና የዶሮ ስጋ የእንቁላልና የዶሮ ስጋ በክፍል ከፍተኛ ፍላጎት አለ። ኢትዮጵያ ውስጥ የስጋ ዶሮና እንቁላል ፍላጎት አለ፣ ምንም ጥያቄ የለውም። ስለዚህ ደንበኞች ማን ሊሆኑ ይችላሉ? ቤተሰቦቻችሁ ሊገዛችሁ ይችላሉ፣ ሆቴሎች ሊገዛችሁ ይችላሉ፣ ሬስቶራንቶች ሊገዛችሁ ይችላሉ፣ ሱቆች ሊገዛችሁ ይችላሉ። እንዲሁም ውድድሮች ይኖራሉ። ከአነስተኛ እስከ መካከለኛ እርባታ ላይ ሊሆን ይችላል። እድል ናቸው ነው ያለው። ምርት ማቅረብ ነው ያለውን ጠብቆ ንጹህ ነገር ማቅረብ ነው ማለት ነው። የምርት አይነቶቹ በዋናነት ሁለት አይነት ናቸው። ናቸው። እነሱም የእንቁላል ዶሮ ወይ ላየር ቺክን እና የስጋ ቦርደር ናቸው ማለት ነው። የስጋ ቦርደር ቺክን ናቸው ማለት ነው። ሁለቱ ናቸው በቃ እነዚህ ናቸው። ስለዚህ እንደምታያቸው ስጋ ዶሮዎች አሉ፣ እንቁላል ዶሮዎች አሉ። ሁለቱ ላይ ነው ትኩረት የምታደርገው። የስጋ ዶሮና እንቁላል ትሸጣላችሁ፣ ስጋ ታረባላችሁ ማለት። ስለዚህ የእርባታ አስፈላጊ ነገሮች ለማርባት ምን ያስፈልጋል ነው። እናም በዋና ነጥቦች ምንድነው? ለማርባት ምን ያስፈልጋል? እርባታ አስፈላጊነቶቹ ምንድነው? የእርባታ አስፈላጊ ነገሮቹ እነዚህ የግድ ናቸው ማለት ነው። መጠለያ ቤት ያስፈልጋቸዋል። ሁለተኛ ምግብ ያስፈልጋቸዋል። ሶስተኛ ውሃ ያስፈልጋቸዋል። አራተኛ መድኃኒትና ክትባት ያስፈልጋቸዋል። አምስተኛ ደግሞ ሰራተኛ ያስፈልጋል ማለት ነው። እነዚህ ነገሮች ግድ ናቸው ማለት ነው። እነዚህ ነገሮች ግድ ናቸው ማለት ነው። የመጀመሪያ ወጪ ለ100 ዶሮ ለምሳሌ ያህል ብንወስድ 100 ዶሮ ማራባት ነው እንፈልግ ብንል 100 ዶሮዎችን ወጪ ብንወስድ ስንት ይወስዳሉ? ገንዘቡ አለ ዶሮ ግዢ ከ8000 እስከ 12000 እንገዛ ማለት ነው። እንግዲህ ዶሮ በ200 በ300 አለ ልክ እንደ ጫጩቶቹ ማለት ነው። ትንሾችን ተረክበን የምንወስዳቸው የፈረንጅ ዶሮ ማለት ነው። እነሱን እንረከባለን ማለት ነው። ስለዚህ መጠሪያ ቤት መኖሪያ ቤት ማለት ነው 10000 ብንከራይ ምግባቸው በ3 ወር 15000 ይጨርሳሉ ብለን የስምናረግ ለመድኃኒት 2000 ብንመድብ ሌሎቹ 3000 ጠቅላላ ወጪ ከ30 እስከ 40000 እስከ 50000 እንጨርሳለን ብለን ጀጅ እናደርጋለን ማለት ነው። እንጨርሳለን። በዚህ ብር መጀመር እንችላለን ማለት ነው። ዋናው ሞቲቬት ነው ማለት ነው። ስለዚህ የገቢ በዚህ ብር ከጨረስን በዚህ ደግሞ ምን ያህል ገቢ እናገኛለን ነው። እንግዲህ የገቢ ግምታችን አንድ ዶሮ አንድ እንቁላል በቀን ይጥላል ብለን እናስባለን። ምክንያቱም ይጥላል እንደ አቀላልባችሁ ነው ሊጥልም ይችላል እንግዲህ ላሳለት ይችላል። ግን ያው እንደ
ቀላል ነው ማለት ነው። እንደምትቀልቡት ነገር ነው። ቀላል ነው። በደንብ ከቀለባችሁት ይጥላል ማለት ነው። አንድ ሩብ እንቁላል ይጥላል። 100 ዶሮዎች ውስጥ ከ7 እስከ 9 እንቁላል ይጥላሉ ብለን ብናስብ በቀን አንድ እንቁላል ዋጋ ከ20 እስከ 25 ብር ይሸጣል አሁን ላይ ማለት ነው። ምንድነው በቀን ስለዚህ ከ7 ሲባዛ በ20 እንኳን ብታደርጉት በቀን 2000 አካባቢ ገቢ ይኖራችኋል ማለት ነው። በወር እስከ 30,000 እስከ 30,000 ገቢ ይኖረዋል ማለት ነው። የአስተዳደር እቅድ እንግዲህ እናንተ ያው በደንብ አባዙት። እንደዚህ ነው የሚያስቀምጥኩት እናንተ ደግሞ በደንብ ሲገባችሁ በደንብ እንታላችሁ ማለት ነው። በቀን ይሄ ከሆነ ይሄን በ30 ማባዛት ነው። ይሄ በጣም ቀላል ነው። በ30 ስናባዛው ኦልሞስት ብዙ ነው። 50 እስከ 70 አካባቢ ይደርሳል ማለት ነው የወር ገቢያችሁ። ይሄን ደግሞ ያው ወጪም ስላለበት ታቀናንሳላችሁ ማለት ነው። የአስተዳደር እቅድ ይኖራችኋል። ዶሮ የአስተዳደር እቅድ አለ። እሱ የዶሮ ጤና እንክብካቤ ግድ ነው ማለት ነው። ዶሮዎችን በደንብ መንከባከብ አለብን። የቀን ምግብና የውሃ አቅርቦት መኖር መቻል አለበት ማለት ነው። ስለዚህ ንጹህ አካባቢ መፍጠር አለብን። የምርት መቆጣጠር አለብን። ምርትን ንጹህ እንክብካቤ ከሌለ ምርትንም የወጣው ምርት እንቁላል አለ ስንት እንትን አለ ምናምን የሚለውን ነገር ካልተቆጣጠርነው ትርጉም የለውም ማለት ነው። የአደጋ ግምት ሪስክም አለው። በሽታ አለ። በሽታ ነው የምግብ ዋጋ መጨመር ሊሆን ይችላል። ገበያ መቀነስ ሊሆን ይችላል። እነዚህም አሉ ማለት ነው። እነዚህ ነገሮች ቢጨምሩ እናደርጋለን ነው እነሱን መፍትሄ ያለ ነው። ለምሳሌ ክትባት ማስከተብ ይኖርብናል ማለት ነው። ጥራት ያለው ምግብ እንዲኖር ማድረግ የተለያየ ገበያ መፈለግ ነው ማለት ነው። ማጠቃለያ የዶሮ እርባታ በትንሽ ካፒታል የሚጀምርና ፈጣን ገቢ የሚያመጣ ቢዝነስ ነው። በጥሩ አስተዳደርና አጭር ጊዜ ማሳደግ ይቻላል ማለት ነው። ይህን ይመስላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሌላም እንድሰራላችሁ ከፈለጋችሁ ቀጣይ የሚለውን ነገር በኮሜንት አሳውቁኝ። በተረፈ ደህና ሁኑ።